ቆራርጠው ሽንት ቤት ከተቷቸው ስለፈሩ አብረው እዛ ተቀላቅለው ጫት ይቅማሉ ማታ። እንግዲህ የቤተሰቦቻችን መታረድና መሰደድ እኔም አንተ ተወለድክበት አካባቢ ነው የተወለድኩት። አያቴን ትከሻዋን በሰይፍ ለሁለት ከፍለው ነው የገደሏት። የመጨረሻ ልጇን እስከነነፍሱ ነው ገደል የከተቱት። ሌሎች 14 ዘመዶቼንም አንደኛውን ዛፍ ላይ አስረው አንድ ቀን አንድ እግሩን አንድ እጁን ሌላ ቀን አንድ ጆሮውን እያደረጉ በ3 ቀን ቀነጣጥበው ነው የገደሉት። ሰሙኛላችሁ ምለውን ይሄ በሰው የሚደረግ ይመስላችኋል? ስማቸውን በዘረዝር የተረፉትን ይገሏቸዋል። ደግሞ ይሄን ያደረጉ የነበሩት እነ ገላሳ ዲሌቦ አሁን የአብይ አማካሪ የሆኑ ኦነጎች ምናምን ናቸው። ፒኤችዲ ሰርተው አሁን አማካሪ ነን ብለው ቁጭ ብለዋል። ፍትህ የለም። ወበራ አውራጃ የሚባል ደደር የሚባል አለ። ከዚህ ከአዲስ አበባ ወደ ድሬዳዋ ስትጓዙ ቆቦ የምትባል ቦታ ከደረሳችሁ በኋላ ወደ ቀኝ ትታጠፉና ደደር የሚባል ድሮ የወበራ አውራጃ ዋና ከተማ ነው። እዛ ከተማ ክርስቲያን ነው ከተማው። ላይክ 30-70 ይሆናል በዛ ጊዜ 30% ሙስሊም 70% ክርስቲያን። ከዛ በኋላ ነው እየተሰደደ ባዶ የሆነው እና እዛ አንድ ሆቴል ያላትን እናታችንን ይዘው ቆራርጠው ሽንት ቤት ከተቷቸው። ከዛ ብዙ አረዱ። ከዛ ይሄ ማንዲሌቦ የሚባለው አሁን በቅርብ ሞቶ ስላሴ ቀብረውት የትግላችን አርማ ምናምን አቤቤ ሁሉ ስትልትለት የነበረ እኔ አንቀን ጽፌያለሁ። አሳርዶን አርማ አይደለም ብዬ ቀን መጥቶ ገበያ ላይ የሚሰበክበት ቦታ አለ። ሰው በገበያ ሲሰበሰብ ፖለቲካ ምናምን ወያኔ ሆነ ብላ ከዚህ ከአሰበ ጀምሮ እስከታች ለኦነግ ነው የለቀቀችው መንገዱን እስክትደራጅና የኦነግን ሰራዊት ሰብስባ ውርሶ አስገብታ እስክታባረር ድረስ። እነሱ አማራ በማረድና አማራ በማባረር ተጠምደዋል። ወያኔ ደግሞ ወጥመድ እያዘጋጀችላቸው ነው። አማራ ደግሞ ትጥቅ አስፈትታለች ወያኔ ዞራ እንዲታረድ። ገበያ ላይ መጣና ንግግር አደረገ ደደር ማለት ነው። ሰዎች ብዙ ተጨፈጨፉ። ንግግሩ እንደዚህ ይላል። እንግዲህ ሰው አትንኩ፣ ሰዎች ባህላችንን ተቀብለው ከኖሩ ይኑሩ፣ ተዋቸው። እንደ እንግዳ ለመቁጠር እንትኑ እኮ ሀገራቸው አይደለም እያለ ነው ገልብጦ። ግን ከላይ ስታዩት ጥሩ ነው አይደለ? ይሄን ንግግር ካደረገ በኋላ ማታ ሲሰበሰብ ምን እንዳለ ልንገራችሁ በኦሮምኛ። ዳኛ በአደባባይ ሰው ግደሉ አይልም፣ እናንተ ስራችሁን ቀጥሉ። ኤትኒክ ክሊንሲንግ ሃይማኖትና ዘር ማጥፋት በተለይ ወለጋ ተወልደው ኦነግ ውስጥ የገቡ ሰዎች ልክ እንደ ሂትለር ዘር የማጥፋት ስካር ነው ያለባቸው። ልጆቹ ሽርጥ አድርገው ምን ብለው ኦነግ መስለው እዛ ስላሉ አላወቃቸውም። ኦነግ መስለውታል። ስለፈሩ አብረው እዛ ተቀላቅለው ጫት ይቅማሉ ማታ። ዋት ይሰይድ ወስ በአደባባይ ሰው ግደሉ አይባልም፣ ግን የጀመራችሁትን ቀጥሉ። እሱ ነው ዶክተር ሆኖ አዋቂ ሆኖ ምናምን አማካሪ ሆኖ ልጁ ደረሰለት ለቤተ መንግስት አብይ በበሻሻ ተለማመደ ሰው ማጥፋት። በዚህ ቡድን ውስጥ ካለን በዚህ አእምሮ ውስጥ ካለን መቼውንም ፍትህ አንሰጥም፣ መቼውንም ሰላም አናገኝም፣ መቼውንም አገርን፣ ሰውን፣ ማህበረሰቡን አንደርስታንድ ማድረግ አንችልም።